እኛ የምንናገረው ነገር ያረክሰዋል፣ ያድንሃል ሳይሆን ይገልሃል መልሶ አይነት ነው ጠበሉ። ውሃ ድምጽን የመያዝ ትልቅ ኃይል አለው ማለት። አንድ ሰው ጠበልን ቤት አያስቀምጥ፣ ብቻ መልካም ቃል ክፉ ቃል፣ መልካም ቃል ክፉ ቃል ውሃ ላይ ጽፈው፣ ውሃ ሜሞሪ ያለው ነው፣ ትውስታን መያዝ ይችላል ነው። መልካም ቃል የተነገረበት ውሃ የሚገርም ክሪስታል ሰጥቶ ውሃን ለፈውስ ኃይሉን በዚህ አጋጣሚ ማየት ያስፈልጋል። በጣም ትልቁ ነገር ድምጽ በውሃ ውስጥ በጣም ፈጥኖ ነው የሚሄደው። በውሃ ውስጥ ነው በጣም 5 እጥፍ ሊሄድ ይችላል ከወና ቦታ ማለት ነው። ስለዚህ ውሃ ድምጽን የመያዝ ትልቅ ኃይል አለው ማለት ነው። ወር ጸሎትን የመስማት ብለን ልናየው እንችላለን። ለምሳሌ ሰዎች ፈውስን ሲፈልጉ በቀላሉ በጣም ከብዙ በሽታ ይድናሉ። ለምሳሌ ይሄን ውሃ አመጣ አንድ ሰው ጸሎት አረገበት ማለት መደጋገም ማለት ነው። መደጋገም ጸሎቱ ብዙ አይነት ጸሎቶች ሊሆኑ ይችላሉ። አንድ ሰው እንደየቀው ይጸልያል። ዋው ቤት ነው የሚጸልየው። ከዛ መጨረሻ ምን ያደርገዋል? ይልበታል። እስትንፋስ ነው፣ የነፋስ ኃይል ነው። ይልበታል። ከዛ ባርኮት ይጠጣዋል፣ ይፈወሳል። እንዴት ሆነ? እንዴት ተደረገ? ይሄ በጣም ዝም ብሎ ሊሆን የሚችል ነገር አልነበረም፣ አይደለም። ስለዚህ ይሄን ነው ዛሬ የምናየውና ለምሳሌ ብዙዎች ከመማቸው ተፈውሰዋል። ለፈውስ ፍለጋ በተራራ ውስጥ በፈለቀ በቤተ ክርስቲያናት ውስጥ በፈለቀ ምንጭ አካባቢ ሄደው ይጠመቃሉ፣ ይጠጣሉ፣ ፍልውሃ ውስጥ ይሄዳሉ፣ ይጠመቃሉ፣ ይታጠባሉ ይላሉ። ይሄ የተለመደ ነገር ነው። ትልቁ ነገር ግን ውሃ ሜሞሪ ያለው ነው፣ ትውስታን መያዝ ይችላል ነው አሁን ያለው ሪሰንት ሳይንስ ግኝት። በተለይ በዚህ ላይ ትልቅ ምርምር የሰራው ጃፓናዊ ተመራማሪ ዶክተር ሞቶ የሚባልና በውስጥ የተደበቁ መልእክቶች የሚል ሰርቷል። እና ትንሽ ረቀቅ ያለ ሳይንስ በመሆኑ የውሸት ሳይንስ ብለው ለማጣጣል ብዙ ሞክረዋል የሚኒስትሪ ውስጥ ያሉ ሰዎች። ግን እሱ ያን ሁሉ ጥሶ ነው በትክክለኛው መስመር ማሳየት የጀመረው። ምንድነው? ውሃ ላይ ጽሁፍ ነው የጻፉት። ለምሳሌ አንዱን ውሃ እወድሃለሁ፣ አንዱን ውሃ እጠላሃለሁ፣ አንዱን ውሃ መልአክ ትመስላለህ፣ አንዱን ውሃ ክፉ ነህ፣ አንዱን ውሃ ስቱፒድ ነህ። ብቻ መልካም ቃል ክፉ ቃል፣ መልካም ቃል ክፉ ቃል ውሃ ላይ ጽፈው ደጋግሞ ለውሃው ይነግሩታል። አንተ ውሃ እወድሃለሁ። ድጋም ማለት ይሄ እኮ ነው መድገም። ሳሪ ዳዊት ደገመ ቢባል አነበነበ፣ ደጋግሞ ወይም እግዚአብሔርን ስም ደጋግሞ ጠራ እንደማለት ነውና እወድሃለሁ፣ አንዱን ውሃ እጠላሃለሁ ይሉታል። መጨረሻ ላይ በሚገርም መልኩ አውጥተው አቀዝቅዘው ሲያወጡት በጣም መልካም ቃል የተነገረበት ውሃ የሚገርም ክሪስታል ሰጥቶ የሚያምር ክሪስታል። ይሄ ተመልካቾቻችን ሊያዩት ይችላሉ ስክሪኑ ላይ። ክፉ ቃል የተነገረበት ውሃ ደግሞ የሚያስፈራ ቅርጽ ሰጥቶ በ24 ሰዓት ውስጥ ተፈረከሰ ማለት ነው። ስለዚህ የምንናገረው ቃል ምን አለው? ኃይል አለው ማለት ነው። ድምጽ ደግሞ አንድን ቁስ አካል ወደ አንድ ሪያሊቲ መለወጥ አቅም አለው። ይሄ በቀላሉ ማንም ሰው ቤቱ ማድረግ ይችላል። ለምሳሌ የሆነ መዝሙር እንበለው እንደዚህ ለአንድ አሸዋ ሰው ቢከፍትለት ድምጹን ሲሰማ አሸዋው ሲነቃነቅ የተለያየ ቅርጽ የጂኦሜትሪ ቅርጽ ሊሰጠው ይችላል። አንድን ቁስ ነገር ይለውጣል። ስለዚህ አባቶቻችን ምን ያደርጉ ነበረ? አንድ ሰው ጠበልን ቤት አያስቀምጥ ይባላል እና አያቶቻችንና ቅድመ አያቶቻችን ተመራማሪዎች ነበሩ። ከኛ በጣም ርቀዋል። እኛ እኮ እናማቸዋለን አይደል? ዛሬ ምናምን እነሱ የሰሩትን እንኳን የእንጀራ ኬሚስትሪ አፕዴት ማድረግ ያቃተው ደግሞ እነሱን ያማል። እንጀራ እኮ ኬሚስትሪ ነው አይደል? እስካሁን በከብት እናርሳለን ምናምን ይላል። እሱ አርሶ የሰጠውን እኮ ጤፍ እየበላ ነው እንደዚህ የሚለው። ምንም ግን አላደረገለትም። እና በጣም ከሚገርመኝ ነገር ጠበል ቤት አይቀመጥ፣ ውጪ ይቀመጥ። ለምን ሲባል እኛ የምንናገረው ነገር ያረክሰዋል። ስለዚህ ያ ውሃ ያድንሃል ሳይሆን ይገልሃል መልሶ አይነት ነው ጠበሉ። ይጎዳሃል። ምክንያቱም የምትናገረው ቃል ውሃን ወደ አንድ ሌላ ነገር መለወጥ አቅም አለው። ለዚህ ነው የፈውስ ኃይሉ ጸልየህበት አምላክህ ውሃው እንዲባርከው ከጸለይክ በኋላ መልሰህ ስትጠጣው አንተኑ መልሶ
ምን ያደርጋል? ይፈውሳል። ስለዚህ በሁሉም ሀገር ውሃ የመንጻት የመታደስ ምልክት ተደርጎ ይወስዳል። እንደውም የኢትዮጵያ ሊቃውንት በጣም በዚህ ተራቀውበታል ብዬ ለማለት እወዳለሁ። ለምሳሌ ከማር ከወተት ይልቅ ውሃ ይሻላል አይነት ነው። ለምሳሌ ማር ወተት ለባለጸጋ እንጂ ለድሃ አይገኝም። ውሃ ግን ከንጉስ እስከ ታችኛው ድረስ መድረስ የሚችል ነው። ማርና ወተት ለምሳሌ ተክልን ያደርቃል እንጂ አያለመልምም። ውሃ ግን የማለምለም አቅም ያለው ነው። ማርና ወተት ልብስን ያሳድፋል። ውሃ ግን ያነጻል፣ የማንጻት አቅም ያለው ነው። ውሃ ካለበት ስፍራ ተዋሲያን እንኳን አይቀርቡበት፣ ተዋሲያን ጭምር የማይቀርቡበት ነው። በጣም በጣም ስለ ውሃ ብዙ ተንትነዋል እኔ ከምለው በላይ። ለምሳሌ ልብስን እንኳን በውሃ ስታጥበው እየጠነከረ ነው እና ጥንካሬን መስጠት የሚችል ነው የውሃ አቅም። በጣም ይገርማል። እና መታደስም መለወጥም የሚቻለው በውሃ ጭምር ነው እና ውሃና የፈውስ ኃይሉ በዚህ መልኩ ማየት እንችላለን።